ፓንቴን አላየሽም እንዴ ብለ ጠየቀች ሰራተኛዋን ማለት ነው። ኧረ ትዬ እኔ ፓንት የሚባል ነገር ምንም ያየሁት ነገር የለም። የምን ፓንት ትዬ? ጭራሽ ያየሁት ነገር የለም። እኔ ምንም ፓንቴ ታዲያ የት ሄዶ ነው? እና ታዲያ ፓንቴን አንቺ ካልወሰድሽ ማን ሊወስድ ይችላል? ኧረ ትዬ ጋሽዬ ራሱ ያውቃሉ እኔ ፓንት እንደማላደርግ። እኔ እጅግ በጣም የሚገርምኝን ነገር ተመልክቻለሁ ማለት ነው። ኢማን ያደረገችው ነገርና የማውቀው ጉዳይ ማለት ነው። የማውቀው ነገር ምን መሰላችሁ? አንድ ዘፈን አለ ታውቃላችሁ? አይኮበሌ ክፉ አመሌ አይኮበሌ ክፉ አመሌ የሚለው አይኮበሌ ክፉ አመሌ አይኮበሌ ክፉ አመሌ ከቅርብ ጊዜ ወዲህ የመጣ ነው ይሄ ከኋላ እይታ ማለት ነው። ያ የፈጠረው ትልቅ ችግር ደግሞ እኔም እንድናገር ትልቅ ነገር እንዳወጣ አድርጎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እኔም እንድናገር ትልቅ ነገር እንዳወጣ አድርጎኛል። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። አንድ ዘፈን ታውቃላችሁ? አይኮበሌ ክፉ አመሌ። ይሄን ዘፈን የማያውቀው ሰው የለም። በነገራችሁ ላይ ከቅርብ ጊዜ ወዲህ ነው ከኋላ መታየት የተጀመረው። ያው ይገባችኋል ብዬ አስባለሁ። ግን ለምንድን ነው ከኋላ የሚታየው? እንደዚህ የኢማን የቀናችበት ምክንያት የቱንም ያህል የሰው ልጅ ምናልባት ስራ ሊፈታ ይችላል። ስራ በመፍታት ደግሞ የሰው ቤት ተቀጥሮ ለመስራት ይችላል። አሁን እንደውም ዘመኑ ዘምኗል፣ በዋይፋይ ነው። ቲክቶክ የማይታይ ከሆነ አንሰራም እያሉ ነው። የፕራንኩ ነገር ይቆይ ብዬ ነው። የፕራንኩ ነገር ይቆይና አንድ የቤት ሰራተኛ ወይም ስራን ስትፈልግ ብዙ መስፈርቶች የምትጠይቀዋል በአሁን ሰዓት ማለት ነው። የቁንጅናውን ነገር ተውት። እንደውም አንዴ ምን አለች አንድ ባለትዳር፣ ፓንቴን አላየሽም እንዴ ብለ ጠየቀች ሰራተኛዋን ማለት ነው። ኧረ ትዬ እኔ ፓንት የሚባል ነገር ምንም ያየሁት ነገር የለም። የምን ፓንት ትዬ? ጭራሽ ያየሁት ነገር የለም። እኔ ምንም ፓንቴ ታዲያ የት ሄዶ ነው? እና ታዲያ ፓንቴን አንቺ ካልወሰድሽ ማን ሊወስድ ይችላል? ኧረ ትዬ ጋሽዬ ራሱ ያውቃሉ እኔ ፓንት እንደማላደርግ አሉ ይባላል። ገብቷቸዋል ብዬ አስባለሁ። ስለዚህ ማለት ነው አንዳንድ ጊዜ አሁን ደግሞ ጊዜው ተቀይሮ ከኋላ ብቻ ሆኗል። ደባ ይባላል። ያው ስሙ ለመቂ ማን ነው ደባ። ከኋላ ምንድነው ከኋላ ጥቅሙ? ማለት ምንም ጥቅም ያለው ነገር መስሎ አይታየኝም። ያው አብዛኛው ወንድ ከኋላ የማየት ፍላጎት እኔ እንኳን የለውበትም። እኔ ከኋላ ምናምን ገረመል አይደለም፣ ሰው በሰውነቱ ነው። ሲቀጥል ደግሞ ኢማን የዚህን ያህል የቀናችበት ምክንያት ምን አይነት ኮንፊደንስ ማጣት ነው? ምን አይነት በራስ መተማመን ማጣት ነው? ሰው የሚወደደው እንደኔ ሐሳብ ሰው የሚወደደው በመልኩ አይደለም፣ ወይም ደግሞ በውበቱ አይደለም፣ በማንነቱና የሰውነት ልኩ ነው ሊያስወድደውም ሊያስጠላውም የሚችለው ማለት ነው እንጂ መልክ ቢሆንማ ብዙ ሰዎች ትዳር ባልያዙ ነበር፣ ብዙ ሰዎች ልጆች ባልወለዱ ነበረ። መልክ ምንም ዋጋ የለውም፣ ታጥቦ አይጠጣም። ግን እስቲ ቪዲዮውን ተመልክተን እንመለስ። ተቀመጭ። ትንሽ እንጂ እዚህ ጋር ተቀመጭ። ሰላም ነኝ። አንቺ ነሽ ሰራተኛዋ? አዎ ነኝ። አንዴ ተነሺ እስኪ ዞር በይ። በዚህ ሂጂ እስኪ ወደዚህ ዞር በይ። ልሽ የት ምን ከፍት ነች እንዴ? ነይ ዞሪና ነይ። ምን እግሯ ይሰራል? ትሄዳለች፣ ምን ትችላለች? እግሯ ነው። ተቀመጭ። ምን ልሽልኝ ተለጋ። እሺ ጋፋቱ ጅራባ። ኦኬ ማነው ነው ንቃመላ ነው? እኮ ትላልቴ ፍዲያሚ እላለ እኮ እኔም አንተ አይተኸኝ ያመጣው እኔም ቤት ውስጥ ማየት አለብኝ። እያየኋት ነው። ያትሽ እና ታዲያ እኔ እኮ እንደዚህ አላየኋትም እንዳንቺ አሁን ያየሁት እንጂ። እንደዛ ነው እኮ ችግር የለውም። አንተ ካላያትም ምን አያታለሁ። እስቲ አንዴ ተነሺ። ወዴት ተነሳው እኮ አላየሽኝ? ምን ነው አለባበሴን ነው ያረድሽው? እኔ አለባበስሽን አይደለም የጠየኩት። ልብሱ ወፍራ ነው፣ ሰፊ ነው ልብሱ ወፍራ። ምን ሆነ አንተ? ልብሱን የሰፋብሽ? እሺ። እና አንቺ ነሽ ሰራተኛዋ? ብዙ ነገር መስራት እችላለሁ። ምን ትሰሪያለሽ? መስራት እችላለሁ። የአውሮፓን የህንድን ሁሉንም ምግብ እችላለሁ። የቻይና ብቲ የአረብ ሀገር። ኢማን እኮ ጥርሷን ማየት ብቻ ነው የቀራት።
ያው የከብት ጥርስ ይታያል ታውቃላችሁ አይደለ? ሸርፏል አልሸረፈም የሚለውን ብቻ ማየት ነው የቀራት። 10 ያሽከረከረችበት ምክንያት ደግሞ ማለት ነው ምን ለማየት ፈልጋ እንደሆነ ገብቷቸዋል። ግን ሴት ልጅ እንደዛ ታያለች እንዴ? አይ ለነገሩ አንድ ጊዜ እኔ በጣም አደንቃለሁ ያለችኝ ሴት አውቃለሁ። ጥቅሙን ምንድነው ስላት በቃ አሁን ላይ ያለው የወንዶች እይታ ከኋላ ሆኗል። እና ታዲያ ኢማን ምን ለማድረግ ነው ከኋላ የምታየው? ነው አይታ ለክታ በኮንፊደንሷ በራሷ ኮንፊደንስ ማጣት ይሄ ነገር ትክክል አይደለም ብላ ልትወስን ነው? መናገር አቅቷት ነው እንጂ እዛ ሰይድ ፊት ማለት ነው ጠጥ ዋጥ ስልቅጥን ያደረገችው አሽከረከረቻት እንደ ጦስ ዶሮ ማለት ነው። እና የእይታው ከስራው ጋር ከሰውነት ጋር እና ማለት እንደዚህ አይነት አመለካከት ጥሩ አይደለም። ከሰውነት አቋም ጋር የቤት ሰራተኝነት መሆን ምንም የሚያገናኘው ነገር የለም። ሰው እኮ ስለለበሰ ወይም ደግሞ ስለዘነጠ አለው ተመችቶታል ምቾት ላይ ነው ማለት አይቻልም። በአለባበስ ሊገለጽ አይችልም። ወይም ደግሞ አይቶ በመፍረድ ሊገለጽ አይችልም። ሰው ማንነቱን ውስጡን የሚያውቀው ያው ራሱ ሰው ነው፣ ስለለበሰ አይደለም። ምናልባት መቆሸሽ አንዳንድ ጽዳትን የመጠበቅ ችሎታ ያላቸው ሴቶች አሉ፣ እንደዛ ዝንጥ ብሎ ቤት ውስጥ ሰራተኝነት የሚጠቀሙ። በዚህ አጋጣሚ ግን ጥሩ መልእክት ነው እኔም መናገር የምፈልገው የቤት ሰራተኛ ሲሆኑ ወንዶቹ ብዙ ጊዜ የሚማለሉበት ነገር አለ። ብዙ ነገሮች አይታችኋል፣ ብዙ ነገሮች ሰምታችኋል። በእንደዚህ አይነት ነገር መማለል የለባችሁ። ትዳር ያፈርሳል፣ ህይወት ያበላሻል። ብዙ ነገሮች ይከሰታሉ። ምክንያቱም በማየት ብቻ ውበትን በማድነቅ ብቻ ወደ ተሳሳተ መንገድ መገባት የለበትም። ምክንያቱም አጠገብ ያለው ራሱ ውብ ነች ለኔ በቂ ነች ብሎ አብሯት እስከኖረ ድረስ ሌላ መመልከቱ ለእንደኔ አስፈላጊ አይደለም። እናም እኔ የጠበቅኩት ኢማን ጋር ቪዲዮን ተመልከቱት። ውጪ ቆይ ስለሆነ ውጪ ቆይ ያው ለሳይድ ነገር ያለው በቃ እኔ ሰራተኛ አያስፈልገኝም ፈልግልኝም አላልኩም። ምን ማለት ነው? ሰምተሃል? ሰራተኛ ናት ብላ ይሄ ሙድ የምትይዘው ነገር ምንም አይገባኝም። ስለዚህ አንዴ መተሻል የዓመት ብር የከፈልኩት ደግሞ ብሩ አይመለስም። አሁን ሰውየው መቀየር ብቻ ነው የሚቻለው። አይመለሳ መቀየር ብቻ ነው የሚቻለው። ምን ነው የሚቀየረው? ሌላ ሰው ይቀይርልኛል እንጂ ብር አይመለስም እኮ። እንደዛም ቢሆን አሪፍ ነው። ታዲያ ሲቀይሩ ሰውየው ጋር ሄጄ መርጬ ወስዳለሁ። በቃ እንዳለ ከሷ ይበልጡ ናቸው እንጂ የሚያንሱ የሉ እንዴ? አንተ እነሱን ስቆጥር ብለህ ነው እንዴ? አይ ቪአይፒ ቦታ ሄጄ ነው። ቪአይፒ ቦታ ሄጄ ነው። ሳይድ ቆይ ምን እያደረክ እንደሆነ ገብቶሃል አንተ? በቃ ዞሮ ብሩም የማይመለስ ከሆነ ሌላ ሴት የሚቀየር ከሆነ እራሴው ሄጄ ምፈልጋትን መርጬ ወስዳለሁ። ውሉ ላይ የተፈራረምኩት አስነብሻለሁ። ቆይ ውሉ አንጥቼ ውሉ ላይ አሰራራቸው ነው። ስሚኝ ነኝ አንዴ ከተወሰደች በኋላ ከቤት ይዞ ከወጡ በኋላ ሰራተኛ በማጉላላት ምናምን እንዳይከሰት በትንሹ ለ6 ወር መስራት አለበት። ወይም ደግሞ ቱጣ የምትባል ከሆነ በዚህ አይነት ማለት ነው አሁን የተናገረችው ነገር። እሷም ኢማን እንደው በቃ እዛ ቦታ ላይ የሆነ በራስ የመተማመን ነገር ቢኖር ዋጥ ስንቅጥ ብታረጋት የቅናቷ ጥግ ማለት ነው እንዴት እንደሚያረጋት ሁላ አረዘማት ወደ ላይ። ሰውነቷ ራሱ ተመዘዘ፣ ያስታውቅባታል። እጅግ በጣም ነው የቀናችው። እንደዚህ አይነት ቅናት ደግሞ መጥፎ ነው። ከቻልሽ ባለቤትሽን በፍቅር በደንብ መያዝ ቢፈልግማ እስካሁን ድረስ ብዙ ነገሮች ባደረገ ነበረ ባንቺ ላይ። ግን ያው አንቺን መውደድ ስላለ ስላንቺ ሪስፔክት ስላለው እስካሁን ድረስ አብረሽው ቆይተሻል። እንዴት አድርገሽ የዚህን ያህል ቅናት ሊኖርብሽ ቻለ? ይሄ ደግሞ ነገ ጥሩ ያልሆነ ህይወትና ሰላም የሌለው ህይወት ይፈጥራል ማለት ነው። በጣም መማርና ማሻሻል አለብሽ። ፕራንክ ነው ስለተባለ ብቻ ዝም ማለት የለብሽም። ሰይድ ፕራንክ አደረገው እንጂ እጅግ በጣም ትልቅ የሆነ ትምህርት ነው የሰጠሽ። ልንገርሽ፣ አይኮበሌ የሚለውን ጉዳይ ተይና እንዲህ ያሽከረከርሽበትና እይታን፣ መልኳን፣ አቀማመጧን፣ ሼፓን ምናምን ያየሽበትን ምክንያት ቀጥታ ከሰይድ ጋር አገናኝተሽ ነው። ሚስት ነው ወይስ ሰራተኛን ያመጣው? ሚስት ነው ወይስ ሰራተኛን ያመጣል ልትይ የቻልሽበት ምክንያት የቅናትሽ ጥግ ነው። ስለዚህ የዚህን ያህል መቅናት ጥሩ አይደለም። ሰራተኛ ሊኖር ይችላል። እንደዚህ አይነት ሰራተኛም ነገ ሰራተኛ ቢቀጥርልሽ ሰራተኛዋን በክብር በፍቅር ማስተናገድ እንጂ ሚስት ነሽ እንደዚህ ነሽ ምናምን ብሎ ጥሩ አይደለም።
ይህንን ነገር በደንብ መማር አለበሽ ብያለው። የቆበሌውንና የደባውን ነገር ያው ወደነዋል። ለማንኛውም ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።